ወንጌል በሚሰጥ ተአምር ሁለት እግር አግኝተ ወንጌል በሚሰጥ ተልእኮ አንድ እግር ልታጣ ትችላል። ኢየሱስ ክርስቶስ ለታላቁ ተልእኮ የላካቸው ሰዎች ያስተማራቸውን እንጂ የፈወሳቸውን አይደለም። 12 ዓመት ደም የሚፈሳት ሴት ለታላቁ ተልእኮ አልተለከችም። ስለዚህ ኢየሱስ የፈወሳቸውን ለተልእኮ አላካቸውም፣ ያስተማራቸውን። የሚፈወሰው ሁሉ ጊዜ ጉለቱን ለማስተካከል ነው የሚመጣው፣ ክፍተቱን ለማስተካከል ነው የሚመጣው። ተልእኮ ውስጥ ያለ ሰው ግን ለጉለቱ ነው የሚመጣው፣ ያለውን ሊያጣ ነው የሚመጣው። እና ለዚህ ነው ክርስቶስ ሲናገር ሁለት አይን ይዘ ወደ ሲኦል ከምትገባ ይልቅ አይን የሚሰጠው ወንጌል የሆነ ቦታ ላይ አይንን ሊወስድብ ይችላል። ሁለት እግር እንዲኖር ያደረገው ወንጌል፣ ቆራጣውን የቀጠለ ወንጌል በተልእኮ ወንጌል በሚሰጥ ተአምር ሁለት እግር አግኝተ ወንጌል በሚሰጥ ተልእኮ አንድ እግር ልታጣ ትችላል። ስለዚህ ጌን የምናረግበት ብቻ አይደለም፣ ኪንግደም ሉዝ የምናረግበትም ጭምር ነው የመጣው ወንጌል። ስለዚህ ኢየሱስ ሲናገር ቤቱን፣ ኑሮ፣ ንብረቱን ስለኔ ሐሳብ ስለተቀበለው የኪንግደም ፕሮግራም ያልተወ ለኔ ሊሆን አይገባም ያለው ጌታ የተራበ ሕዝብ በተራራ ላይ ያበላ ጌታ ነው። 12 መሶብ እንዲተርፋቸው ያደረገ ጌታ ነው። 2 ዓሣ 5 እንጀራ ለ20 ሺህ ያበላ ጌታ ምግብ እንደምታጣ ነግሯል በዚህ ፕሮግራም ውስጥ። ስለዚህ ሰው ወደ ኪንግደም አንደርስታንዲንግ እያደገ ሲሄድ ስለሚያገኘው ብቻ ሳይሆን ስለሚያጣው ያስባል ማለት ነው። ኢየሱስ ለዘላለም ጌታ ነው እና ለዚህ ነው ኢየሱስ ከፈወሳቸው በላይ ያስተማራቸውን ያምንባቸዋል። ለዚህ ነው እናንተ መስካሪዎቼ ትሆኑኛላችሁ አይደለም ያለው፣ ምስክሮቼ። እቺ ዓለም ሁል ጊዜ ምስክር አይደለም የምትፈልገው፣ መስካሪ ነው። መስካሪ ተገዝቶም ሊመሰክር ይችላል። መስካሪ ባላመነበት በሌለበትም መስካሪ ሆኖ ሊመሰክር ይችላል። ምስክር ግን ጉዳዩ ከማየት ባለፈ ሕይወቴ ውስጥም አለ ብሎ የሚያምን ነው። ኑሬ ውስጥም አለ ብሎ የሚያምን የጉዳዩ አንዱ አካል ነኝ ብሎ የሚያምን እና ይሄ ራእይ እንደ ቤተ ክርስቲያን ተደራይተን ቁጥር ሞልተን አንድ ተቋም ሆነን ምድር ላይ የምንቀጥልበት ብቻ አይደለም፣ ዋና ነገራችንንም የምናጣበት ነው። ገበር ለጌታ። ስለዚህ ቆርጠ መከተል አለብህ። ነገረው እዚህ ቪዥን ውስጥ ቆርጠ መከተል አለብህ በለው እስቲ። ያ ከበለ መንፈስ ቅዱስ ይሁን። ሚሽናችን የክርስቶስ ኢየሱስን ወንጌል የእግዚአብሔርን መንግስት በሰዎች ውስጥ እንደ ሀገር ማስቀመጥ ነው። ሰው ክርስትናን ሃይማኖቴ ነው ብሎ ከሚያስብበት መረዳት ከፍ አድርጎ መስቀል ነው ወደ ሀገራዊ ቲንኪንግ። ሄቨን ኢዝ ኤ ካንትሪ፣ አሜን። መንግስተ ሰማያት የምትባል ሀገር አለችኝ ወደሚል መረዳት ማሳደግ ነው ተልኳችን። ክርስቲያን ማለት በአንድ አዳራሽ ውስጥ ሃይማኖት አለኝ ብሎ የሚኖር ሰው ሳይሆን የሰማያዊው ሀገር ተወካይ ነኝ፣ ዜጋ ነኝ፣ በምድር ሆኜ የሰማይ ወኪል ነኝ እያለ የሚናገር ማለት ነው። ስለዚህ ከሃይማኖት መንደር ምንጎትተው እኛ ነን። አረ አሜን በሉ ባካችሁ። ለዚህ ነው የተቀበልነው ጋስፕል የመንግስቱ ወንጌል ቴሪቶሪ የለውም። በኢየሩሳሌም፣ በይሁዳ፣ በሰማሪያ ሰው እስከሚኖርበት ድረስ። ሃሌሉያ። በነገራችን ላይ ባለፈው ማክሰኞ ስንነጋገር እንደነበረው ያው የሄቨን ክላስ ፓርት ባይሆንም ግን አንዳንዴ ገቨርን ያደርጋል፣ ጌታ ይመስገን። ስለዚህ ምድር ላይ ዲስከቨሪ ያደረጉ ሰዎች፣ ምድርን ፈልገው ያገኙ ሰዎች ዓላማቸው ምድርን መፈለግ አይደለም። በኢየሩሳሌም በይሁዳ ያለውን ወንጌል ለመፈጸም ሲሄዱ አሜሪካን አገኙ፣ አውስትራሊያን አገኙ። ሃሌሉያ። በምድር ላይ ዲስከቨር የተደረጉ አገራቶች የተገኙት ምድርን እንፈልግ በሚል መነሻ ሐሳብ አይደለም። የተቀበልነውን የእግዚአብሔርን መንግስት ወንጌል ያልሰሙ ሰዎች ሊኖሩ ስለሚችሉ ደሴት እየፈለግን ላንድ እየፈለግን በውሃ እየሄድን እንነግራቸዋለን ማለት ነው። እነ ቫስኮ ደጋማ እነ ፍሬድራንድ ማጅላን እንደዚህ ትልልቅ ዲስከቨር ያደረጉ ሰዎች ሚሽነሪዎች ነበሩ። በጂኦግራፊ ስንማር የነገሩን ሚሽነሪ እንደሆኑ አይደለም። ዛሬ ለባርካችሁ ፈልጋለሁ። በኢየሱስ ስም ሰው ወዳለበት ሁሉ የምትሄዱበት የእግዚአብሔር ጸጋ ይጨመርላችኋል። እና የቤተ ክርስቲያን ተልእኮ ይህንን አንደርስታንዲንግ በሰዎች ህይወት ውስጥ በማህበረሰብ ህይወት ውስጥ ማምጣት ነው። ከዛ በኋላ ደግሞ ይሄ ቪዥን ምንድነው? መሰረቱ ምንድነው? ኪዎቹ በዚህ ምድር ስንኖር እኔ አሁን ማንም ሰው ወደዚህ ወደ ኪንግደም ቸርች ሲመጣ ስፔሻሊ ከኛ ጋራ ብዙ ጊዜ እያሳለፍን ወደ ፋሚሊ ደረጃ የመጣ ልጆች
እንድናስብ የምፈልገው የሆነች ቤተክርስቲያን ተመስርታ እዚህ ምድር ላይ አለች፣ ጥሩ ትምህርት እያገኘው ነው፣ ጥሩ ህብረት እያገኘው ነው የሚል ቲንኪንግ ጋር እንድትቆሙ አልፈልግም። እዚህ ምድር ላይ እኛ ልንገልጠው የሚገባ አንድ ሽፋን አለ። ይሄ የሪቫይቫል ቦታ ነው። ባይ ዘ ዌይ 1000 ኪሎ ሜትር ከአንድ እርምጃ ነው የሚጀምረው። እዚህ ምድር ላይ እኛ እግዚአብሔር እስካስቀመጠን ጊዜ ድረስ የምንገልጠው አንድ ምዕራፍ አለ። ሪቫይቫል ማለት ብዙ ህዝብ ያለበትን ጉባኤ መፍጠር አይደለም። ብዙ ህዝብ ያለበት ጉባኤ ተፈጥሮ ሌብነት አልቀነሰም፣ ስርቆት አልቀነሰም፣ ግድያ አልቀነሰም፣ ድህነት አልቀነሰም፣ የምድር ችግር አልቀነሰም። ስለዚህ ሪቫይቫል ማለት የእግዚአብሔር ፕሬዘንስ የእግዚአብሔር ህልውና ፐርሰንን ዲል ማድረግ ሲጀምር ነው። it is not big crowd, it is influence። አያችሁ መጽሐፍ ቅዱስ በሪቫይቫል የሚሰጠን ኖሌጅ ይሄ ነው። ሁለት ሰው ከተማ አስጨንቋል። ፊልጶስ የተባለ አንድ ግለሰብ ወደ ፊልጵስዩስ ከሰማሪያ ወደምትባል ከተማ ገብቶ ከተማይቱ ላይ የሚሰራውን ሮንግ ስፒሪት ዲአክቲቬት አድርጓል። አያችሁ ሪቫይቫል ማለት በአዳራሽ የተሞላ ህዝብ አይደለም። የሪቫይቫል ምልክት መሆን አይችልም። ሪቫይቫል ማለት ኦቨርፍሎ ሰበን ያለው ቸርች አይደለም። ሪቫይቫል ማለት እግዚአብሔር ሶልን የሰውን ነፍስ ኢምፐርሰን ዲል ማድረግ ሲጀምር፣ ኮሙኒኬት ማድረግ ሲጀምር፣ በእግዚአብሔር የህልውና ኢምፓክት ውስጥ ህይወት ሲገባ ማለት ነው። ያኔ የምትናገረው እንደ ህገ መንግስት ይከበራል። ያኔ በከተማ መሃል መኖር ብቻ ለጸላት መንደር መሸበር ምክንያት ይሆናል። ዛሬ እንደ እግዚአብሔር ሰው ባረካችኋለሁ። እዚህ ከተማ ውስጥ ምንድነው ሰላም ሲባል አረ ከዛ ቸርች የመጣች አንዲት ሴት አለች። ይሄ መስሪያ ቤት ምንድነው ሌብነት ቀነሰ ሲባል በእግዚአብሔር መንግስት ዕውቀት የተሞላች በእግዚአብሔር መንፈስ የተሞላች አንድ ሰክረተሪ ሰሞኑን ገብታለች። ምንድነው ይሄ ቢዝነስ ትርፋማ መሆን ጀመረ ሲባል ሰዎች የተሻለ ኢኮኖሚስት የሆነው ሰው አይጠብቁም፣ የተሻለ አካውንታንት አይጠብቁም። አረ ግድ የለም 50 ሺህ ብር የገባች አንድ ባለአክሲዮን አለች ይባላል። ዛሬ እንደ እግዚአብሔር ሰው ትንቢት እነግራችኋለሁ። ኪሳራን የምትታደጉ፣ ውድቀትን የምትታደጉ፣ አካባቢን የምትቀይሩ፣ በጓዳ ያወራችሁት በአደባባይ የሚደመጥ ኢምፓክት ያላችሁ የእግዚአብሔር ሞገስ የሚገለጥባችሁ ኃያላን ሰራዊት ሆናችሁ በኢየሱስ ስም ትወጣላችሁ። ሰፈር አይዝም፣ ሁኔታ አይዝም፣ ካልቸር አይዝም፣ ፋይናንስ አይዝም፣ ቴሪቶሪ አይዝም። በምትሄድበት ቦታ ሁሉ ንግግር እንደ መንግስት ይደመጣል። receive it yeah this is the point። የእግዚአብሔር ኪንግደም ሁል ጊዜ ሰዎች የሚገለጡበትን መንገድ ነው የሚፈልገው። ለባርካችሁ ይህ በህይወታችሁ ይሆናል። the coming week ይሄ ክብር በህይወታችሁ ይገለጣል። ተፈጸመ በኢየሱስ ስም ሃሌሉያ። ስለዚህ አንደርስታንዲንጋችሁ ይፈልጋል፣ አሰማማችሁ ይፈልጋል፣ ልባችሁ ይፈልጋል። ነገ ጌን የምታረጉት ብቻ አይደለም ሉዝ የምታረጉት ነገር ይፈልጋል። ስለዚህ ሲሪየስሊ ይህንን ቪዥን እኔ ፓርት ኦፍ ኢት ነኝ። ጌታ ይመስገን። እግዚአብሔር አምላክ በዚህ ስራ ውስጥ እኔን መርጦኛል። ለዚህ ስራ የተሻልኩ ሰው ሆኜ መመረጤ ጌታዬ አመሰግናለሁ ብላችሁ እያመሰገናችሁ ልትቀጥሉበት ይገባል። አሜን አትኑ? ደስ አይልም? እግዚአብሔር ለትልቅ ፕሮግራም ያጨው ሰው መሆን እኔ እኮራለሁ፣ ፕራውድ አደርጋለሁ። የክርስቶስ ኢየሱስን ትምህርት በዚህ ምድር ላይ ለመግለጥ እድል ያገኘው ሰው መሆኔን ሳስብ አይ ፕራውድ። ለምን የቤተ ክርስቲያን ኢሹ ነው የሚሆነው ከዚህ በኋላ ይሄ ጉዳይ። የመለያየታችን ችግር መፍቻው ይሄ ነው። የመበታተናችን ችግር መፍቻው ይሄ ነው። ወደ ኪንግደም አንደርስታንዲንግ ስንመለስ፣ ወደ ኪንግደም ኖሌጅ ስንመለስ የልዩነታችን ሚስጥር ነው መንፈታው። ቤተ ክርስቲያን ወደዚህ ቲንኪንግ ስትመጣ ሪሊጅን ያንሳል፣ ዲኖሚኔሽን ያንሳል። በጣም የሚገርመኝ በወንጌል ከሪሊጅን ወጥተን ወደ ዲኖሚኔሽን የገባ ነው። አሁን ከዲኖሚኔሽን ወደ ኪንግደም አንደርስታንዲንግ እግዚአብሔር አስቀድሞ ወደ ፈለገው ስፒሪቹዋል አንደርስታንዲንግ መንፈሳዊ መረዳት እንጂ ሰስኔም እንገባለን። ለዚህ እኮ ነው የፕሮቴስታንት ወይ ደግሞ የወንጌል አማኙ ትልቁ ፕሮብሌም ዲኖሚኔሽን። ምክንያቱም እኛ በጣራ በግድግዳ በቦታ በጨርቅ በሆነ ነገር በመናምን በገደል የምናምን ሰዎች አይደለንም። we believe in Christ። ሪሊጅን ኮድ አለው። ኮድ ከሌለ ሪሊጅን ሊኖር አይችልም። ድሬሲንግ ኮድ አለ፣ ቶኪንግ ኮድ አለ፣ ክሎዚንግ ኮድ አለ። ሪሊጅን ሁል ጊዜ ያለ ኮድ ዲፋይን አይደረግም። ኮድ ከሌለ ሪሊጅን የለም። ስለዚህ ሰዎች ከራሳቸው በላይ እምነቴ የሚገለጥበት ስፍራ ይሄ ነው ብለው ለለዩት ቦታ ክብር ይሰጣሉ። ከነሱ ፐርሰናሊቲ በላይ ከነሱ ክብር በላይ እነሱ ላጠሩት ቦታ እነሱ ለገነቡት ቦታ
ክብር ይሰጣል። ያንን ቦታ ግሎሪፋይ ያደርጋሉ። የህይወቴ ምንጭ ነው ይላሉ። ያንን ቦታ በመሳም እዛ ቦታ ላይ ሰሚት በማድረግ በመሰብሰብ ለዛ ቦታ የሚመጥን ልብስ በመልበስ የሆነ ነገር በማድረግ ኮዲንግ ያደርጋሉ። ስለዚህ ሪሊጅን ኮዲንግ ነው። ኮድ ከሌለው ሪሊጅን መሆን አይችልም። በወንጌል ስታምን ልብ ላይ ነው ወንጌል ያለው፣ ውስጥ ላይ ነው ወንጌል ያለው። ስለዚህ ከቦታ ቲንኪንግ ከስፍራ ቲንኪንግ ትወጣና ራስን ወደ ማሰብ ትጀምራል። ዛሬ ጌታ ምስክሬ ነው። እስከ ምድር ጫፍ እግሮቻችሁ የሚፈታ ሰዎች አላችሁ። እኔ አሁን ክርስትና አያሳምነኝም። ሃይማኖት ነው ካልከኝ ጧት ምን አድርጋችኋል? ጧት ተነስቶ የሆነ ነገር ያደርጋል። ይሄው ከአመት እስከ አመት ፉድ ትበላል። አያችሁ፣ ቀናቶቻችን የተለዩ አይደሉም። ውድም ሲደርስ እናመልካለን። የተለየ አምልኮ አይደለም የምናመልከው፣ የሮቦ አይነት ነው የምናመልከው። አያችሁ። ስለዚህ ክርስትና ኮዲንግ ከሌለው ሪሊጅን መሆን አይችልም። አያሳምነኝም። ኪንግደም ነው። አየ ኪንግደም ሲሆን ኦቶሪቲ ኦፕሬት ያደርጋል። አሁን እኛ ወደ ኪንግደም ማደግ ሲገባን ወደ ዲኖሚኔሽን ብቻ አድገን ቆምን። ዲኖሚኔሽን ማለት ከመንግስት ያገኘነውን ፍቃድ ነው ሪስፔክት የምናደርገው ከእግዚአብሔር ኪንግደም በላይ። ላይሰንሳችንን ነው ሪስፔክት የምናደርገው ከሰው በላይ። አያችሁ፣ እግዚአብሔር ከሰጠን የወንጌል ተልእኮ በላይ በጣም ለወረቀታችን እኛ በስም ለምናውቀው ተቋማችን ይቆረቁረናል። ነገር ግን ወደ ኪንግደም አንደርስታንዲንግ ስታድግ ክርስቶስ ዋጋ የከፈለበትን ጉዳይ ስለምታይ ሁልጊዜ የሰው ጠላት የለህም። ፕሮግራም ነው ፋይት የምታረገው፣ የምታስፈጽመውም የእግዚአብሔርን ፕሮግራም ነው። አየ እኔ አንተን ዲፌንስ ማድረግ ለኔ ግሎሪ አይደለም፣ ለኔ ክብር አይደለም። ኦልሬዲ እኔ ለተጠራውበት ስፒሪቹዋል ጉዳይ ነው። አየ አንቺ ላይ የምፈርደው ለኔ ጉዳይ አይደለም፣ ለተቀበልኩት ጉዳይ ነው። የተቀበልከውን ጉዳይ ደግሞ ስታስቀድም ያ ጉዳይ ሰው የሚጥል አይደለም፣ ሰው የሚያፈርስ አይደለም። የወደቀን ነፍስ የሚያነሳ፣ የደከሙትን የሚያበረታ፣ የሳቱትን የሚመልስ፣ ኋላ የቀሩትን ፊት የሚያደርግ ዛሬ በኢየሱስም በምድራችን ላይ ይሄ የኪንግደም አንደርስታንዲንግ ይሄ የመንግስቱ ወንጌል መረዳት ያለ ገደብ እየሰፋ ይሄዳል። ለዚህ እኮ ነው እንደዚህ ያለ ኢየሱስ ለእናንተ ግን የእግዚአብሔርን መንግስት ምስጢር ማወቅ that's given to you ተሰጥቷል። ቱናቦስ ሰክሬቱን ማወቅ፣ የፒስ ሰክሬት እንዴት እንደሚሰራ፣ የሰላም ሰክሬት እንዴት እንደሚሰራ፣ የብሌሲንግ ሰክሬት እንዴት እንደሚሰራ that's given to you። ዛሬ ደስ ይበላችሁ። ሰው እንዴት ትላንት ዳሆነሽ ዛሬ ባለጸጋ ሆንሽ ካለ ሰክሬት ነው፣ ሄቨንሊ ሰክሬት ነው። ትላንትና እታች ነበር፣ ዛሬ እንዴት ከፋልሽ? it is the secret of the kingdom of heaven። በኢየሱስም የሰማይን መንግስት ሰክሬት ምስጢር ዛሬ የሚገለጥላችሁ ሰዎች አላችሁ። ተቀበል በኢየሱስ ስም። ሃሌሉያ። እዚህ መጽሐፍ ቅዱስ የያዝን ሰዎች ኢሳይያስ 45:27 እናውጣለን። ኢሳይያስ 40:27 ሶሪ 40:27 ዲቫይስ ካላችሁም አውጡ። እንደዚህ ይላል 27 ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክታሉ፣ ጎበዛዝትም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ደስ ይላል፣ ኃይላቸውን ያድሳሉ። እንደምን? እንደ ንስር በክንፍ አንደኛ ይወጣሉ፣ ከዛስ ይሮጣሉ፣ ከዛስ አይታክቱም፣ ይሄዳሉ፣ አይደክሙም። እዚህ ጋር 5 ነገር ነው ያለው። አንደኛ በክንፍ ምን ያደርጋሉ? ይወጣሉ። እንደ ንስር አንዱ የንስር ባህሪ መውጣት ነው። ከዛ ደግሞ ይሮጣሉ ይላል። ሩጫ አለ። ሃሌሉያ። ሩጫ አለ፣ ይሮጣሉ። ደግሞ አይታክቱም፣ ጊቭ አፕ አያደርጉም። የዛሬ ህይወታቸውን የዛሬ ፈሌሪቲያቸውን ለሚቀጥለው ነጋቸው እንደ መያዣ አይጠቀሙ። ድሮም ጀምረው የለ ድሮም ነው እንትን አሁን ወድቄ አይሉ። መታከት የለም፣ ጊቭ አፕ አያደርጉም። ከዛስ ይሄዳሉ። ሁል ጊዜ ላይፋቸው ጉዞ ላይ ነው። የሆነ ቦታ ቆሞ አታገኛቸው። አንድ እንደ እግዚአብሔር ሰው አንድ ምክር ልንካ። በህይወታችሁ የሆነ ነገር ማድረግ ጀምሩ። ነካ አድርገውና ዝም ብለህ እንዳትቆም በለው። የሆነ ነገር እያረክ ተገኝ በለው። ጌታ ይመስገን። ሰው እዚህ ምድር ላይ የሆነ ነገር እያረገ መኖር አለበት። ሃሌሉያ። ምን እያረክ ነው መባል አለበት። ምን እየፈጠርክ ነው መባል አለበት። ሰዎች ከናንተ ተነስተው የናንተን ህይወት ዲፋይን ማድረግ የለባቸው። እኔ አሁን ማንም ሰው ዲፋይን አያደርገኝ። ማንም ከመሬት ተነስቶ የዛሬን ውሳኔና የነገን ውሳኔን ሰው ሊያውቅ አይችልም። እኔ እንደ ዲቫይን ነው የሚያደርገኝ ኔቸሩ ስላለብኝ። ኢየሱስ ጌታ ነው። ስለዚህ you have to do something የሆነ ነገር ማድረግ አለበት። ይሄዳሉ፣
አይደክሙም አለ። ላይፋቸው በድካም የተሞላ አይደለም፣ እንደ ንስር ወደ ላይ። አሁን በእግዚአብሔር ኪንግደም ውስጥ ያሉ ሰዎች አንዱ የተመሰሉበት የተወከሉበት አንዱ ንስር ነው። አንዱ የንስር ባህሪ በጣም ስለ ንስር የሚገርም ነገር እያጠናው ነበርና አንዱ የንስር ባህሪ በመንጋ ውስጥ አይበርም፣ ብቻውን ነው የሚበረው። ብቻውን ነው የሚበረው። አንዱ የንስር ባህሪ ብቻውን መብረር ነው። ምን ማለት ነው? ሁልጊዜ በህይወታችሁ እግዚአብሔር ከነገራችሁ ነገር ጋር ብቻ ዋጋ መክፈል፣ መጓዝ ፍሬ ያለው መሄድ ብቻ ማለት። አንዳንድ ጊዜ ሰዎች በብዙ ምክር ውስጥ ስኬት ያለ ይመስላቸዋል። በብዙ ምክር ውስጥ ሰክሰስ ያለ ይመስላቸዋል። ንስር ከአዋፋት ልዩ የሚያደርገው መንጋ ውስጥ አታገኘው። ፎልክ ነው ይባላል። መንጋ ውስጥ አታገኘው፣ ስብስብ ውስጥ አታገኘው። ተመሳሳይ ፍላጎት የለውም፣ ተመሳሳይ ፍጥነት የለውም፣ ተመሳሳይ አልቲቲዩድ የለውም። እርሱ ሁልጊዜ የሚያስበው መድረስ የሚፈልግበት ቦታ ስለሆነ የሚበረው ብቻውን። ዛሬ በኢየሱስ ስም እንደዚህ ብዬ ባረካቸዋለሁ። ከመንጋ ህይወት፣ ከተሰበሰበ ህይወት፣ ተመሳሳይ ፍላጎት ካለው ውሎና መንደር በኢየሱስ ስም ለይቻቸዋል። በኢየሱስ ስም ለይቻቸዋል። አንድ ሰው እንደዚህ አለ፣ አልቲቲዩድክን የሚወስነው አቲቲዩድክ ነው አለ። ማለት ነገሮችን የምታስቡበት የማሰቢያ ደረጃችሁ ነው ከፍታችሁን የሚወስነው። አሁን ንስር ሁልጊዜ በየትኛውም ሲቹዌሽን ውስጥ ብቻውን የመብረር ውሳኔው ነው ከፍታን ያመጣለት። ይሄ ማለት በህይወታችን ውስጥ የሚጠቅሙን የሚያስፈልጉን ሰዎች አይኖሩም ማለት አይደለም። ፍሬንድሺፕ ያስፈልገናል፣ ውሎ ያስፈልገናል። ግን ለከፍታችን ግብአት ከሆነ፣ ለስኬታችን ግብአት ከሆነ፣ ስለዚህ አንዱ የንስር ባህሪ ዲሲሽን ሜከር ነው። በህይወቱ ላይ ይወስናል፣ ብቻውን ይበራል። ልባርካችሁ ዛሬ በኢየሱስ ስም በህይወታችሁ ብቻችሁን መጓዝ ባለባችሁ ሰዓት ብቻችሁን መጓዝ የምትችሉበትን ስፒሪት ወደ ህይወታችሁ ዛሬ ጠርቻለሁ። ለምሳሌ ሰው ሁሉ የራሱ ኢንቫይሮንመንት አለ። አንዳንዱ ከባህል የሰበሰበዋል፣ አንዳንዱ ከጋሽንትና የሰበሰበዋል፣ አንዳንዱ ከድግምት ሰብስቧል፣ አንዳንዱ ከሆነ ነገር ሰብስቦ ይመጣና ዩኒክ ሆነ ስትሄድ የመጀመሪያው ሐሳብ ሰጪ እሱ ድሬሲንግ። አንዳንዶቻችን በህይወታችን አንድም ቀን አብረውን የምሳ ከፍሎ ለማያውቁ ሰዎች ነው ለመልበስ እንል የምንጨነቀው። ዩኒክነስ የመሸነፍ ወይም ያለ መብሰል ምልክት አይደለም፣ የሊደርሺፕ ምልክት ነው። ዩኒክ መንገድ እኔ አሁን ሁሉ ጊዜ the same shit ይሄ ተመሳሳይ ነገር መከተል አልወድም፣ ይደብረኛል፣ አልፈልግም። አሁን everybody push down የሚያደርግ የሚጎትት እኛን ምሰል እያለ እኮ ነው። እንዴት ለመስል ይችላል forever። አንዳንዱ ራሱን ከርክሞ በሆኑ ሰዎች አስተካክሏል። በግድ ራሱን ሰው እንዴት ይከረክማል? ዝግባ አክል ተብለ እንዴት እየከረከምክ የሰፈር ጽር ታክላለ? አንዳንድ ጽር ነው የሚመቸው ለጽሁፍ፣ አንዳንድ ሰው ለሌሎች ጉዳይ ማስፈጸሚያ የመከረከም ኢነርጂ አለ። አትከረከመንም። ስለዚህ ዩኒክነስ አንዳንድ ጊዜ በህይወታችሁ ሰዎች በሶስት መንገድ ህይወታችሁን ፋይት ያደርጋሉ። የመጀመሪያው ከታች ካለ እንዳትወጣ ይረግጣል። ከታች ካለ ሁሉ ጊዜ የሱ እግር ባንተ ራስ ላይ ይበረታል፣ ይተቻል። እንደምንም የታችኛው ሌቭል አልፎ ጎኑ ጋር ስትመጣ ደግሞ አይተውም፣ ይገፋል። ቦታ እንዳትይዝ፣ እሱ የተቀመጠበት ስፍራ ላይ እንዳትቀመጥ ምቾት ይነሳል። አይደፍርም ግን ይገፋል። እንደምንም የሱን ሳይዝ አልፈ ከፍ ካል ይከተላል። ማሸነፍ እንደሱ ነው ይላል። እኛ አይተናል እኮ ትላንትና ላይ እንትን ነው አይሆንም እንትን ነው የተባሉ ሰዎች ዛሬ ያለነሱ ስብሰባ እስከማይደምቅ ድረስ የሚጠሩ ሰዎች እኮ አሉ። ስለዚህ ኪፕ ጎይንግ፣ ዝም ብለህ ብረር፣ ነካርገውና ዝም ብለህ ብረር ብለው መንጋ ውስጥ ራስን አታለካካ በለው። እስቲ ምንም ነገር ለማድረግ ስትነሱ ሪፈራችሁ ሰራውንዳችሁ አይሁን። ብዙ ሰው ሪፈሩ ሰራውንዱ ነው። የሆነ ልብስ ሊገዛ ሲያስብ እነንተናስ ለብሰውታል ይላል። እንዴ እነንተናስ ስለለበሱት አይደለም። ሁሉ ከለበሱትማ አንተ ጋር ከመጣ ገልብጠም ቢሆን ልበስ። ተመሳሳይ ነገር እንዴት ቱታ አድርገህ ከተማ ውስጥ እንቀሳቀሳለን? ተመሳሳይ ቲንኪንግ እንዴት ይኖርሃል? ገብቷል? እኛ ምርት አይደለንም። አንቺ ምርት ፕሮዳክት አይደለሽም። አንቺ በተመሳሳይ ሳይዝና ቁጥር አልተመረትንም። እኛ ተወልደን ነው፣ ተፈጥረን ነው እንዴ። ስለዚህ አንተ የምታስበውን እንዳስብ አትጠብቅ፣ እንዳንተ አይነት እንደሆነ አትጠብቅ። እኛ ምን ሰራው አንድ ለመሆን ነው፣ አንድ አይነት ለመሆን አይደለም።
በጣም ሰዎች የሚጠብቁት አንድ አይነት እንድንሆን ነው። አንዳንድ ሰው ዝምተኝነትን ከወደደ በእኔ ውስጥ ለምን ይጠብቃል ዝምተኝነትን? ለራስ ዝም በል። እኔ ሳወራ ግን አይረብሽም። ያንተ ዝምታ ካረበሽ ያው ዝም ያለ ሰው ሲጀመር አይረብሽም። ዛሬ ልባርካችሁ በሄዳችሁበት ሁሉ ፊተኛ ትሆናላችሁ። አንዱ የንስር ባህሪ ብቻውን መብረር ነው። ለዚህ ነው አይዲያ አይቀበልም፣ አይሰማም። የማይሰማው የሚነገረው ነገር ስለማይጠቅም አይደለም። ካንተ የተሻለ መሆን አለበት የሚነግር ሰው። ካንተ የተሻለ መሆን አለበት የሚያስተምር ሰው። ካንተ የተሻለ ኑሮ፣ ካንተ የተሻለ ስኬት ውስጥ ገብቶ ስለ አንተ ማውራት የማይችል ሰው አንተን የማስተማር አንተን የመክፋት ምልክት ሊሆን አይችልም። አንዳንድ ሰው በቲዮሪ ነው የሚያውቀው። እኔ በቲዮሪ ከሚያውቅ በላይ በተግባር የሚያውቅ ያልተማረ ይሻለኛል። በጣም የሚገራርሙ ኢኮኖሚስቶች አሉ። ይህንን ውሃ በምንም ብናደርገው ስንዴ ጨምረንበት ፕሮዳክት እንደ ኦፖርቹኒቲ ምናምን ብሎ ማለት ነው ሰማያዊ ታክሲ ውስጥ ተሰልፎ የሚሄድ ኢኮኖሚስት አለ። ግን ምን እንደሆነ ኢኮኖሚስት የማያውቅ ሰውዬ ግን ብራዘር ፕራይቬት ጀት እየተከራየ ነው የሚሄደው። እሱ ቢመክረኝ ይሻለኛል። ገባ? ነገሩን አሳመረ ስላወራ ትክክል ነው ማለት አይደለም። ለዚህ ነው አንዱ የብቻ በረራ ጥቅም ይሄ ነው። ሰዎች ካመኑበት፣ ሰዎች ከተስማሙበት፣ ሰዎች ልክ ነው ካሉት ጉዳይ ወጥቶ ነገሮችን ማየት የስኬት መንገድ ነው። አያ ማክስዌል የተባለ ሰው እንደዚህ አለ። አሸናፊዎች ማለት አዲስ ነገር የሚሰሩ ሰዎች አይደሉም፣ ነገሮችን በተለየ መልክ የሚሰሩ ሰዎች ናቸው። ስለዚህ ነገሮችን በተለየ መልክ ለማየት በተለየ መልክ ማሰብ የምችልበት ኢንቫይሮንመንት ውስጥ መግባት አለብን። ያለበለዚያ ተመሳሳይ ሐሳቢ ነው የምትሆነው። ሌሎች ያሰቡልን እያሰብክ ነው የምትኖረው። ስለዚህ ሁልጊዜ የእግዚአብሔር መንግስት ሊደርሺፖች፣ የእግዚአብሔር መንግስት ከፊት እግዚአብሔር ያስቀመጣቸው ሰዎች ራሳቸውን እንደ ንስር ማሰብ አለባቸው። እንደ ንስር ማሰብ ማለት ክንፉ አይደለም፣ ፕሪንሲፕሉ ነው። እንደ ንስር ማሰብ ማለት ቁራንት ነው አይደለም፣ ይሄ ጭንቅላቱ አይደለም፣ ቲንኪንጉ ነው። ነካ አድርገውና ሐሳቡን ያዝ በለው፣ አንደርስታንዲንጉን ያዝ። ስለዚህ ብቻውን ይበራል። ነካ አድርገውና ብቻዬን በራለሁ ከዚህ በኋላ ብራዳባ ያ በህይወትክ ላይ በከፍተት ሰዓት ግማሽ ሊትር ውሃ ማመጣ ሰው አብረ ከንፈር ብትማጠጥ ምን ያደርግልሃል? እየተያየ እኔ አልችልም። ነካ አድርገውና ኢንቫይሮንመንት መቀየር አለ በለው። ሺባ ነካ አድርገውን መቀየር አለ በለው። ያ ሁልጊዜ ፓራዳይም እንዳትፈጥሩ፣ የምቾት ዞን እንዳትፈጥሩ። እመጣበታለሁ ዛሬ ሁሉንም ስለማንጨረስ ነው። ኢየሱስ ጌታ ነው። ከበለ ጌታ ነው። ሌላው ሁለተኛ ስትሮንግ ቪዥን አለው። ያየውን ሁሉ አባረርም፣ ነገር ግን ያየውን አንድ ነገር ለማግኘት ፎከስ ያደርጋል። ስትሮንግ ቪዥን አለው። ለምሳሌ የንስር የማየት አቅም ከ7 ኪሎ ሜትር ሆኖ ከላይ አይጥ የሚያክል ነገር ምድር ላይ ያያል። ስለዚህ ሰዎች ያዩትን ሁሉ የማየት ግዴታ የለብንም። እዚህ ምድር ውስጥ አንዱ ብዙ ሰዎች ቪዥነሪ ሆነው እንዳይፈጠሩ ያደረገው የሰዎች እይታ እነሱ በግላቸው ማየት የሚፈልጉትን እኛ እንድናይ ስለሚያስገድዱን ነው። እኔ ሌሎች አይተው የጀመሩትን ህልም አይቶ የመጨረስ ግዴታ የለብኝም። ቤተሰብ ችግሩ ይሄ ነው። ከሌ ቤት ዶክተር አለ እኔ ቤትም ዶክተር ይምጣ ብሎ መከራ ያሳያል። አብጣል በቃ ከሌ ቤት እንንተና ቤት ዶክተር ስላል። ለዚህ ነው አንዳንዱ ስንት ሳሊ ነበር፣ አንዳንዱ ስንት ኢንጂነር ነበር፣ አንዳንዱ ስንት አዲስ ነገር፣ አንዳንዱ ስንት ጥበበኛ ነበር፣ ግን በሳይዝ እንድትከረከም ያደርጋል። ስለዚህ ስትሮንግ ቪዥን በነገራችን ላይ በህይወታችሁ ስለ ሪሌሽንሺፕ ስታስቡ የምትፈልጉትን አይነት ሰው ከማሰባችሁ በፊት የምትፈልጉትን ቪዥን ከቻፕ አድርጉ። ብዙ ሰው እንዴት ላግባ፣ ማንን ላግባ፣ እንትኑ ይመቸኛል እንትና ከሚለው በፊት መጀመሪያ you have to be a visioner። መጀመሪያ ወደ ቪዥን ግባ። ቪዥን ሰው ይምረጥልህ። ሃሌሉያ ገብቷል። የምትፈልገው ሰው ወደ ህይወት እንዲመጣ ከመፈለግ በፊት አንተ የምትፈልገውን ነገር ለመኖር ሬዲ ነው ወይ? በጣም ኳሊቲ ሰዎችን በህይወት የምታገኘው በሚዛንና በምርጫ አይደለም። አንተ ኳሊቲ የሆንክለት ጉዳይ ሲኖር ነው። ድራፍት ያረከው ነገር አለ ወይ? የዛሬ 50 ዓመት ምንድነው የሚታይ? የዛሬ 30 ዓመት በነገራችን ላይ እኔ የዛሬ 11 ዓመት እንደውም ያልፋል 9ኛ ክፍል ተማሪ ሆኜ